ጤና ይስጥልኝ። እንዴት ሰነበታችሁ? ይህ ሳምንታዊው የቢቢሲ ፕሮግራም ነው። ከቲቢኤስ ጋር አብረን እናቀርበዋለን። በዚህ ሳምንት ልትል ቢት ትንሽ ለየት ያለ መንፈስ ያለው ፕሮግራም ነው የማቀርብበት ምክንያትም ተጨባጭ ምክንያት ስላለው ነው። እንደሚታወቀው የኢራንና የእስራኤልን ግጭት የአሜሪካ መንግስትም ታክሎበት ምን እየሆነ እንደሆነ ደጋግማችሁ በተለያዩ የመገናኛ ብዙሃን አውታሮች እያዳመጣችሁት እንዳላችሁ ስለማምን ከዛ ባሻገር ግን በምርምር የተደገፉ ጽሁፎች እዚህ ላይ ምን ይላሉ ነው። አሁን ከኢራን ወደ እስራኤል ምን ያክል ባላስቲክ ሚሳይሎች ተተኮሱ፣ ምን ያክል ሰዎች ለቅጽፈት ተዳረጉ፣ ምን ያክል ማቴሪያል ወደመ፣ የእስራኤልስ ወደ ኢራን ሲተኮስ ምን ያክል የኒውክሌር ሳይንቲስቶች ለእልቂት ተዳረጉ፣ ወታደራዊ መኮንንቶች እንዴት ተገደሉ፣ በዚህ ጉዳይ ላይ የሞሳድ ሚና ምን ነበር የሚለውን ነገር ለማወቅ በተሸራረፈ መልኩ የ10 እና የ15 ደቂቃ የሚሆኑ ማብራሪያዎች በተለያዩ የመገናኛ ብዙሃን አውታሮችና ከዛ ባሻገር ደግሞ በማህበራዊ ሚዲያ ፕላትፎርሞች መስማት ይቻል ይሆናል። ከዛ በመግፋት ግን what the cause ምክንያቱ ምንድነው? እንዴት ለዚህ ሊደርሱ ቻሉ? ቀጣይ እጣፈንታቸውስ ምንድነው? የዚህ ኮዝ ምንድነው? ኢፌክቱስ ምን ሊሆን ይችላል የሚለው ነገር ግን መጽሐፍ The Genius of Israel የሚል መጽሐፍ ያቀረበበትን መንገድ ማለትም ዳን ሴኖር እና ሳውል ሲንገር የሚባሉ የኒውዮርክ ታይምስ ዝነኛ ጋዜጠኞችና ተንታኞች ከጃን ሃፕኪንስ ዩኒቨርሲቲ ጋር በመተባበር የሰሩትን ሪሰርች በዚህ መጽሐፍ ተጨምቆ ከወራት በፊት ወጥቷል። እኔ የመጽሐፍ ከወራት በፊት ሳነበው በመካከለኛው ምስራቅ እጅግ ከፍተኛ ቀውስ ሊፈጠር እንደሚችል እገምት ነበር። ግን የየሀገራቱ የናሽናል ኢንተለጀንስ ኤንድ ሴኩሪቲ ስትራቴጂ ላይፈቅድ ይችላል። እነሱ በሶሻል ሚዲያ ፕላትፎርምስ ለቀው ዝም ማለት እየቻሉ ለምን እንዲህ በተሰነደ ከትውልድ ወደ ትውልድ ሊሸጋገር የሚችል ዘላቂ ዕውቀት እንዲገበይበት ለምን ሰሩት የሚለው ነገር ሩቅ ርቀት ያስኬዳል። እስራኤል የዛሬ 77 ዓመት የተመሰረተች ሀገር ናት። የዛሬ 77 ዓመት የተመሰረተች ሀገር ስትሆን በ77 ዓመታት ውስጥ የሄደችበት መንገድ በተለይም በቁጥር እጅግ ዝቅተኛ የሆነ ፖፑሌሽን ወይም ደግሞ የህዝብ ቁጥር ያለው ማህበረሰብ ክልልና ሀገራት ከዚህ ነገር ምን ይማራሉ ብዬ አስባለሁ። እኔ ከዚህ ነገር እንዴት ነው ለሰን መውሰድ የሚቻለው? እንዴ ሀገር ስትመሰረት
የዛሬ 77 ዓመት በ800,000 1 ሚሊዮን በማይሞሉ ድንበር ተሻጋሪ አይሁዶች ነው የተመሰረተችው። ዛሬ 9 ሚሊዮን ህዝብ ደርሷል። ለዛውም ነሳኦል ሴንጎር ሲጽፉት በአመዛኙ የጤና መታወክ የሌለበት በአደገኛ ሱስ የማይለከፍ ንጹህና ጽድት ያለ ዜጋ ለሀገሩ ሟችና ቤዛ ሆኖ ሊያልፍ የሚችል ትውልድ እንዴት ሊገነቡ ቻሉ? እንዴት ነው ሊገነቡ የቻሉት የሚለው ነገር ሳነበው በቃ መንፈሳዊ ቅናት ያድርብኛል። በእርግጥ በስትራቴጂክ አፈጻጸም ረገድ የማይሰራ ስህተት የለም ማለት አይደለም። ግን with all its limitation ሀገር በ70 ዓመት ውስጥ ተገንብቶ እንዴት እዚህ ላይ ይደርሳል እንዴ? 800,000 በእግር የገባ ዴቪድ ቤንጎሪዮ የሚባል የእስራኤል መስራች እየመራቸው የገባ ሰዎች ሀገር መሰረቱ። በእርግጥ ሀገር በመሰረቱ ማግስት የምንጊዜም አቻቸውና የምንጊዜም አጋራቸው አሜሪካ በሰዓታት ልዩነት ነው እውቅና የሰጠቻቸው። አሁን ከዚህ መጽሐፍ ባሻገር አንድ መጽሐፍ አመጣላችኋለሁ። 8ኛ ኤዲሽን የታተመ መጽሐፍ አለ። ሰሞኑን ኤዲሽኑ እየታተመ መጥቶ 8ኛ ላይ የደረሰ who is ruling ዩናይትድ ስቴትስ ይላል። አሜሪካ እየመራት ያለው ማን ነው ይላል። እዛ ላይ የሚነበበው ጉድ ያስገርማል። አሜሪካ በኒዮሊበራሊዝም አስተሳሰብ በካፒታሊዝም ፍኖተ ካርታ ወይም ደግሞ ሮድማፕ የምትመራ ሀገርና 1:99 የሚለው የካፒታሊዝም ፕሪንሲፕል ተግባራዊ የምታደርግ ሀገር ናት። ስለዚህ እዛ 1% የሚባሉት ሰዎች እነማን ናቸው? በአሜሪካ ግንባታ ላይ ምን አይነት ሚና አላቸው? ኢንተርናሽናል ኮርፖሬትስ ወይም ደግሞ ኮንግሎመሬትስ የሚባሉ ኢንተርናሽናል ኩባንያዎች እነማን ይዟቸዋል የሚለው ነገር ስትፈትሹ የምር ያስገርማል፣ እጅግ ያስገርማል። እና ይሄ ጦርነት መቀስቀሱን ተከትሎ ይህን ያህል ባላስቲክ ሚሳይል ወደ እስራኤል ተተኮሰ። ይህን ያህል ጀቶች ደግሞ የኢራን የኒኩሊየር ሳይንቲስቶችን ገደሉ የሚለው ዜና እኔ ስሜት አይሰጠኝም። እንደዛ እንደሚሆን ይጠበቅ ስለነበር ማለት ነው። ኢራንም ያሰበችውን ነገር ለማድረግ ሩቅ ከተጋዘች በኋላ እንዲህ አይነት ነገር መደናቀፍ ገጥሟታል። የአሜሪካ ኢንተርቬንሽን በስሌት ነው፣ ዝም ብሎ የተገባበት ነገር አይመስለኝም። ስለዚህ ከዚህ ተነስተን ድህነት፣ ኋላቀርነት፣ ባዶ ሀገርነት፣ መከፋት፣ መጎሳቆል፣ መሰደድ የበዛበት 800,000 1 ሚሊዮን የማይሞላ ህዝብ በ70 ዓመት ውስጥ እንዴት የልዕለ ኃያላን ሀገሮችን በአስገራሚ ሁኔታ ሊያሽከረክር የሚችል ፓወር እንዴት ገነባ የሚለው ጉዳይ ላይ
ለሚቀጥለው ሳምንት ይዤው እቀርባለሁ። ቃል መግባትም ስለምፈልግ ነው። ከዛ ባሻገር የአሜሪካ ጉዳይ ሲታሰብ who rules United States አሜሪካ ማን ነው እየመራት ያለው የሚለው ጉዳይ ደግሞ ከዚህ ከሳውል ሴንጎር the genius of Israel ጋር ተጣምሮ አቀርብላችኋለሁ። ለዛሬ እንደ መግቢያ አድርጌ ነው ይህንን ነገር የተናገርኩት። ግን ይህን መናገሬ ብቻም አይደለም፣ ቀኑን አውቀዋለሁ። በግዕዝ ዘመን አቆጣጠር ሰኔ 21 2017 ይሄ ሰኔ 21 ሲታሰብ እኔ ታደሰ ሚዛን ተካ በህይወቴ ውስጥ የደረሰብኝ ጣጣ ልናገረው ስል እንኳን ስለሚያስፈራኝ በቃ መተውን እመርጣለሁ። ግን የሰማይ ሰማያት አምላክ እግዚአብሔር ያደረገልኝ ነገርስ እንዴት ልተው ብዬ ሳስበው ደግሞ መናገርን እመርጣለሁ። በዚህ ጉዳይ ላይ የመቀለው አይደር ሆስፒታል ሁሌም አስታውሰዋለሁ። ሰኔ 20 አዲስ አበባ ቴሌቪዥን ጣቢያ ላይ ያለው ድንገተኛ ስልክ ተደወለ። ድንገተኛ ስልክ ሲደወል አነሳሁት። የታናሽ እህቴ መልእክት ነበር። ማማ በጠና ታማለችና ይድረስ ብለሃለች አለች ማለት ነው። ይገርማል። ለካ የእናት ነገር ሆኖባት አይነግሩኝም፣ አትንገሩት፣ ልጄን አትንገሩት ያለች እንጂ ተደጋግሞ ያመማት ሆስፒታል ትመላለስ ነበር። ያን ቀን ግን ቁርጥ ሆነና the last word ልትነግረኝ ወደደች መሰለኝ። አሁንስ ከብዶኛል፣ ልጄን ጥሩ አለች ማማ ማሚት የ13 ዓመት ልጅ ሆና ስለወለደችኝ ለኔ ጓደኛዬ፣ አጋሬ፣ አማካሪ፣ አቅጣጫ ሰጪ፣ እኔን ብላ የምታዝንልኝ እንደማንኛውም የትግራዎት እናት ለልጇ ያላት አመለካከት ከበድ ይል ስለነበር ታሳዝነኝ ነበር። በዛ ላይ ደግሞ የሰማዕታት እናት ናት፣ የሰማዕታት እህት ናት። ማማ በዚህ ልቤን ስለምትነካኝ ስለማማ ብዙ አላስብም ነበር፣ እፈራለሁ። ያን ቀን ግን ቁርጥ ሆነ። ያው ታዋቂ እንኳን አይደለሁም፣ ግን የኢትዮጵያ አየር መንገድ ሲሄድ ወዲያውኑ ለመጠባበቂያነት የተዘጋጀ ትኬት ሸጡልኝ እና መቀለ ራስ አሉላ አባ ነጋ ደርሼ ታክሲ ተከራይቼ አይደር ሆስፒታል ደረስኩ። ከደረስኩ በኋላ ማማ ያው ኮማ ውስጥ ናት፣ ብዙ አትናገርም። ግን እኔን ስታይኝ ግን አናገረችኝ። ምን አለችኝ? በተለይ የኛ ቤት የመጨረሻ ልጅ ነበርና ያው አመሉን ታውቀዋለህ፣ ቢሆንም ግን አደራህን አለችኝ ማለት ነው። ለመሆኑ ተመረቀ አለችኝ። ወለጋ ዩኒቨርሲቲ ኢንጂነሪንግ ተማሪ ነበር። አዎ ተመርቀዋል አልኳት። ከዛ እንደ ልጅ ስሜቴ ተረብሾ ከአይደር ሆስፒታል
ቁጥር 7 ከምትባል ክፍል ወጥቼ ትንሽ ስሜቴ ተበላሽቶብኝ ደረጃውን ልወርድ ስል ተደፋሁ፣ ወደቅኩ እና ኢመርጀንሲ ገባሁ። ኢመርጀንሲ ስገባ 20 ኢመርጀንሲ አደርኩ። 21 ላይ ዶክተር ሐጋዚ ወልዱ የሚባል the younger cardiologist doctor መጣና መረመረኝ። እኔ ዶክተር ሐጋዚ ያን ቀን ያነሳብኝን ጥያቄ ብዙ ቦታ ላይ ነው የማወራው። ምን አለኝ? ታደሰና አይደለ አለኝ። አዎ ተጎሳቁያለሁ። የፊቴ ህብር በቃ ጠይሟል፣ ጠቆርቆር ብያለሁ። ታደሰና አይደለ ሲለኝ አዎ ታደሰነ። የሚዲያው ዳሰሳ አዎ በቃ እኔን አይነት ነገር እንትን አለና ኤኮ የሚባል ማሽን ላይ ጥዶኝ ከመመርመሩ በፊት ኢንተርቪው አደረገኝ። ኢንተርቪው ሲያደርገኝ የጠየቀኝን ጥያቄ እስከ ዛሬ ድረስ ልቦናዬ ውስጥ አለ። ታደሰ አለኝ። አቤት አልኩት። ለመሆኑ ትራስ ስንት ትጠቀማለህ አለኝ። ምን አልኩት። ትራስ ስንት ትጠቀማለህ አለኝ። ተጠይቄ ማላቅ ጥያቄ ግን ሁሌ የሚያሳስበኝ ነገር ነበር። እንዴ ዶክተር ቀደም ሲል አንድ ትራስ ተጠቀም ነበር። የኋላ ደርቤ 2 መጠቀም ጀመርኩ። ትንሽ ቆይቼ ደግሞ 3 መጠቀም ጀመርኩ። አሁን 3 ነው የምጠቀመው ስለው ቼክ ይሆርታል። ልብህን መመርመር አለብህ አለ። ከዛ ኤኮ የሚባለው ማሽን እሱ ብቻ ነው ማኔጅ የሚያደርገው። ከፈተና ቼክ አደረገኝ። በቃ ልቤ ለካ አብቅቶለት ኖረዋል። እኔ ያላወኩም ይሁን ሁሉ አውሮፓም ሲሄድ አሜሪካም ሲሄድ ስንት አፍሪካ ሀገር ሲሄድ ትንሽ ሲያመኝ በቃ አንቲፔን ምናምን ይሰጡኝና እንትን አለለም። አዲስ አበባ ደግሞ አንዳንድ ጊዜ ሳምባ ይሆን ይሉኛል፣ ያስለኛል። የሳምባ ምች ይሆን ይሉኛል። እንደዛ ያለ ዶክተር ሐጋዚ ወልዱ ግን to the point መጣ። አዘንኩ፣ ተስፋ ቆረጥኩ። ያው እንደምንም አከናንበው ከማማ ጋር ጎን ለጎን ተኛን ማለት ነው። አይደር ሆስፒታል ባለውለታዎቼ የአይደር ሆስፒታል ሰራተኞች ታደሰ አይዞህ ምንም አትሆንም እንኳን ተደረሰበት እንጂ አትጎዳም እያሉ አጽናኑኝ። አውሮፓ፣ አሜሪካ፣ የተለያዩ አፍሪካ ሀገሮች ሳይቀር እየሄድኩ ያላገኘሁትን በሽታ ዶክተር ሐጋዚ ወልዱ አይደር ሆስፒታል ስር መሽጎ በሽታዬን አገኘው እና የሀገሬ አፈር ስለጠራኝ ነው አልኩኝ። አዎ ከማማ ጋር ጥቂት ቀናት አብረን ተኛን። 7ኛው ቀን ላይ በቃ ትዝ ይለኛል ከጎኗ ነበር የምተኛው። ተነስቼ ሂጄ ሳያት ማማ አልጋ ላይ የለችም። እንዴ ማማ ስል አንድ ቤተሰባችን አለ ነባር ታጋይ ነው። ቶሎ ብሎ ቱታን ልበስ ባክህን ምናምን አለኝ። ከዛ ምንድነው ስለው አይ እምበይተይ አሪፈን ይላልኝ ማለት ነው። በቃ አረሳው፣ ፍጹም አረሳው። በቃ እኔ ያረፍኩ ነገር መሰለኝ። ከዛ ማማን
ለካውሉ ነገር አዘጋጅተው ወደ ውቅሮ ሊወስዷት ነበር። ነው ውቅሮ ከይተለ ማማ በቃ ናዓሞ ተሰናበተን ይለው ታይምስ ንዋትከ ወዲሚ ቢለ እንታይ ዳ አስኻውንኩ ሆስፒታል ኻኒ ጽባሕ ዝመጽ ነገር ይፍለጥን ይለው ምን ማለት እዩ እንዴ ማማን እንዴት ተሰናበታታለሁ እዚህ መቃላ አላረገውም አልኩኝ። ዶክተር ሐጋዚ መጣ በቃ አይቪው ነቀለልኝ በእጅ ያዝኩኝ ከማማ ጋር ተከላከየ ውቅሮ ሄድኩኝና ማማን ቀበርኩ። ነረሳው ሰኔ 21 አታመምኩ። ማማ ሰኔ 28 አረፈች ማለት ነው። የሚገርማችሁ ነገር ተመልሼ አይደር አንድ ወርተኛው ማለት ነው። ዶክተር ሐጋዚ very professional ፍጹም ትልልቅ የኢንተርናሽናል ካምፓኒዎችን ሊያሳምን የሚችል እርዳታ ሊደረግ የሚችልበትን መንገድ ጽፎ ወደ አዲስ አበባ ላከ። አዲስ አበባ አንድ ብር ለአንድ ወገን የሚባል ፕሮግራም ይዘው ዶክተር በላይ አበጋዝ የመሰረቱት የኢትዮጵያ የልብ ማዕከል የሚባል አለ። እዛ ደግሞ ስንት ጨዋ ዶክተሮች ያጋጠሙኝ ዶክተር መሐመድ የሚባል ኮኦርዲኔተሩ ሌሎችም ሆነው ታደስ እንዲሆን ካሉኝ አዎ ታዲያ ምን ይሻላል? እንጃ ዶክተር ሐጋዚ ምንድነው የጻፈው? ዶክተር ሐጋዚም ወደ ውጭ እንድትሄድ ነው የጻፈው። እኛም ይሄንን ነው ኢንከሬጅ አድርገን ወደ ውጭ እንድትሄድ እናደርገው አለኝ ማለት ነው። ወደ ውጭ ለመሄድ እኔ ኢትዮጵያ ቴሌቪዥን ላይ በሰዎች አስተሳሰብ ታዋቂ ነኝ። በታዋቂነቴ የብዙ ሰዎች እርዳታ ማግኘት ይችላል ብሎ የሚያስቡ ሰዎች ብዙ ናቸው። ቢሆንም እኔ ፕሮግራሜን ይዘት ስለማቀው ይህንን ፕሮግራም ያቀረብኩ በሰው ፊት ቆሜ እርጥዋን ለመጠየቅ I am not ready አልኩኝ። ታዲያ ምንድነው ሲሉ በቃ ሞቱን ከመጣ ይምጣ ብዬ ወሰንኩ ማለት ነው። የሚገርማችሁ ነገር ነሐሴ አልፎ መስከረም 29 በፈረንጆች በእኛ አሁንም መስከረም 21 አካባቢ እኔ ኦሬዲ ትንፋሼ ሊቋረጥ ጫፍ ላይ ደርሻለሁ። ኢንተርናሽናል ዶላርስ ለካ ገብቶ አድሯል የልብ ማዕከሉ ጋር። እኔ ጧት ተነስቼ አንድ መኪና ነበረችኝ እሷን ይዤ ሲሄድ ዶክተር መሐመድ እንዴት መጣህ አለኝ። ያው መጣሁ። በምን መጣ? በመኪና። ማን ነዳው? እኔው ራሴ። እንዴት ነዳኸው? በቃ ነዳውታ። ማታ እንዴት አደርክ? አይ ማታማ ከብዶኝ ነው ያደርኩት አልኩት። ከዛ ሚስተር ራፋኤል ፕሮፌሰር ራፋኤል ከሚባል ሰው ጋር አገናኘኝ። ሰውዬው አየኝ። እንዴ በአንድ ሰው የሄርት ልኬት እነሱ በሚሉት ጀርገንስ ቢትዊን 60 and 72 አካባቢ የነበረው የኔ 300 ደርሷል። you got በቃ እኮ you are already dead ቶሎ ፈርምና ኦፕሬሽን ግባሉኝ ነገባው። እግዚአብሔር ይክበር። ኦፕሬሽኑን ሰርተው ዳንኩኝ። ድኜ ይሄው 10 ዓመት ሆነ። እግዚአብሔር ከፈቀደ ምን ይፈጠራል? ሰውን ሳይሆን እግዚአብሔርን ከተመካ ማን ያጎሳቁለዋል? አይደረግም። እኔ ያመንኩት ይሄንን ነው። አንድ ዘን የመጨረሻው ታሪክ ልንገራችሁ። ትምህርት ዕድል አገኘሁ። ከ55 እድሜ በኋላ እኮ ነው እኔ ፒኤችዲ የተማርኩት። እድሜ 55 ሞልቶ ማለት ነው። ከኢትዮጵያ ቴሌቪዥን በጥሮታ ላይ የተሰናበትኩት ይብቃኝ ብዬ ማለት ነው። እዚህ መጥቼ ተማርኩ። መጨረሻ ያው አጋንንት ሁለተኛ ዙር ፈተነኝ ማለት ነው። ሰከንድ ይር ልገባ ጫፍ ላይ ያለው አመመኝ።
ይሄ ያመመኝ ሰዓት በቃ ትግራይ እጽዋን ክባን ባለችበት ሰዓት ኦቨር ስትረስድ ሆኜ ነው። ኦቨር ስትረስድ ሆኜ ማታ ኮምፒውተር ላይ ሆኜ ስጽፍ ካፍንጫዬ ደም ጠብ አለ። ጠብ ሲል ደግሞ እኔ ከኮርኒስ ጠብ ያለ እንጂ ከኔ አልመሰለኝም። አየሁት አፍንጫዬን ቼክ ሳደርገው እንትን ነው። ከዛ በኋላ በቃ ሄድኩኝ። አገሩን አላውቀው ግን ፍጥነቴ በዛ እኩለ ሌሊት አውቶቡስ ተራ ሄጄ በአውቶቡስ ተጭኜ ሆስፒታል ሄድኩኝ። ሆስፒታል ስሄድ ኢመርጀንሲ ገባሁ። በቃ አጣድፈው አከሙኝ አስከሙኝ። አንድ ወር ተኛሁ ማለት ነው። እና አንድ ወር ሆስፒታል ከተኛ በኋላ የጤና መሻሻል ነገር አላጋጠመም። ዛሬ ይሄ በእናንተ ፊት እየተናገረ ያለው አንደበት ለዛውም የጋዜጠኛ አንደበት ለዛውም የብሮድካስት ጋዜጠኛ አንደበት ተዘጋ። እኔ ይህን ስመሰክር ለእግዚአብሔር ክብር ነው የምናገረው። ለካ እኔ አላቅም አንደበቴ ተዘግተዋል። ከዛ አንድ ሐኪም ስፒች ቴራፒ የምትባል ስለ ንግግር ምናምን ነገር ኤክሰርሳይዝ የምታደርግ ሴት ደጋግማ ትወስደኛለች ከሆስፒታል። ለምንድን ነው የምትወስጂኝ ስላት እኔ አይገባኝም። እኔ አንደበቴ መዘጋቱን እኔ አላቅም። አይ ዝም ብዬ ነው በቃ ትንሽ ስላመመ ነው ትለኛለች። መጨረሻ አይ እንዲህ እኮ የንግግር መደነቃቀፍ በጣም ስለበዛ ነው አለች ማለት ነው። ምን አልኳት። አሁን እንደዛ ነው ብላ ጽፋ ሳየች ማለት ነው። ከዛ ሞባይሌን ስጡኝ አልኳቸው። ሞባይሌ እንትን አይል ወስደውታል። ሞባይሌን ወስጄ ድምጼን ስቀርጸው ለካ ያ ዛሬ እንደዚህ ማወራበት የእግዚአብሔር አንደበት ለካ ተዘግቶ ኖሯል። አዘንኩ። እንደዛን ቀን አልቅሼ አላቅም። በቃ ከዛ በኋላ ዝም አልኩ። ይሄን የምትነግረኝ ወደ ሰኔ 19 18 አካባቢ ማለት ነው። ሰኔ 21 ሐኪም ይከታተለኛል። ማለዳ ላይ መጥቶ ከተኛሁበት እንቅልፍ ታደሰ አለኝ። አቤት አልኩኝ። ኮንግራቹሌሽን አለኝ። የምን ኮንግራቹሌሽን? እኔ ምንም አይነት መረጃ የለኝም፣ ሆስፒታል ውስጥ ነኝ ያለሁት። የምን ኮንግራቹሌሽን ስለው your people has won to control መቀለ አለኝ። ምን? ያንተ ሰዎች እኮ መቀለን ተቆጣጠሩታል። እስቲ አሳየኝ አልኩት። አሳየኝ ማለት ነው። አለቀስኩ። በእውነት በእግዚአብሔር ፊት ነው የምናገረው። አነባሁ። አብዘኝ እንደው ዘዳይ ለድፍን 24 ሰዓት ተኛሁ ማለት ነው። ካን ኢማጂን ተኝቼ ስነሳ አንደበቴ ለቀቀኝ። ያ ዛሬ የምመሰክርበት አንደበት የእግዚአብሔር አንደበት ለቀቀኝ። በቃ ለዛሬ ከዚህ በላይ አልመሰክርም፣ ይበቃኛል። በቃ ይሄው ሆነ እና ፕሊዝ ፖለቲከኛም ኢኮኖሚስትም ፖለቲካል ሳይንስም ብትሆኑ እግዚአብሔር ካመለካችሁ በብቸኝነት አትጎዱ። እኔ እንደ እምነት ሰው እየሰበኳቸው አይደለም። እኔ I do have a very strong secular mentality። ግን ሰው በሌለ ማንም በማያግዘኝ ሰዓት አንድ ሰው መጥቶ ሊጠይቀኝ በማይችልበት ሰዓት ላይ ያን ሁሉ መከራ እግዚአብሔር አምላኬ ከጎን ሆኖ አሳለፈው። ለዛሬ ይብቃኝ። በሚቀጥለው ሳምንት በዚህ መጽሐፍ እስክንገናኝ ደህና ሁኑልኝ። እግዚአብሔር ያክብርልኝ። ሰላም።